ህይወት ላይ ፎከስ አድርገን የምንሰራበት ሐሙስ ሁሉ ጊዜ የሚኖር ማለት ነው ልክ ከምሽቱ 3 ሰዓት ጀምሮ ይኖሩናልና በተከታታይ ሳምንት በየሳምንቱ ይሄ መርሃ ግብር ይቀጥላል ፕሮግራሞቻችን ሁለት አይነት ፕሮግራም ነው የሚሆኑት ሁለት አይነት ፕሮግራም ሆነው ይቀጥላሉ ለተወሰነ ጊዜ እስካሁን ዝግጁ ሆነባቸው ሁለት አይነት ፕሮግራም ናቸው አንደኛው የመመለስ ቀን ብለን የምንዘጋጅበት ቀን ነው በዛ ቀን እንደ እግዚአብሔር መልካም ፈቃድ የምናደርገው ምንድነው ሰዎች ካሉበት ልምምድ ካሉበት መጥፎ ህይወት ነፃ ወጥተው ተራምደው የሚፈልጓትን እነሱ የሆኑትን ሳይሆን ልባቸው የሚመኙትን ህይወት ገንዘብ ያደርጉ ዘንድ ምን ጥረበት አጋጣሚ ነው በዚህ ደግሞ ፕላትፎርም ላይ እንደምታዩት ወደ 5800 ወደ 5700 ሰው ያከላለ እዚህ ላይቭ ስትሪም ላይ እንደ እግዚአብሔር መልካም ፈቃድ ወደፊትም ሌሎች ሰዎች ይመጣሉ ይሄን ያክል ቁጥር ደግሞ በምንም አይነት ታምር እንግዲህ በአንድ አዳራሽ ሊገኝ አይችልም ይሄን ቁጥር ልታገኙ የምትችሉት በ10 በ12 በ15 አዳራሽ ውስጥ ካልሆነ በስተቀር በአንድ አዳራሽ ውስጥ ይሄን ሁሉ ሰው አታገኙትም እና በብዛት ደረጃ ከተለያየ ቦታ ከሀገር ውስጥ ከሀገርም ውጭ ያሉ ሰዎች በተለያየ አጋጣሚ ይሄን ላይቭ እየተከታተሉ ስለሆነ በሁሉም ቦታ ላይ ያሉ እህት ወንድሞቻችን ወይደር ኢትዮጵያ ውስጥ ይኖሩ ወይም ደግሞ ከሀገር ቤትም ውጭ ሆኑ ወይም ክፍለ ሀገር ይሆኑ ባሉበት ቦታ ሆነው ካሉበት ለመመድ ነፃ መውጣት የሚፈልጉ ሰዎች በአጠቃላይ ይመጣሉ ገሱ ለነሱ ክፍት እናደርጋለን መተው በከኛ ጋር እንግዲህ እናወራለን ማለት ነው እንደ እግዚአብሔር መልካም ፈቃድ ደግሞ የሚያስፈልገውን ክትትል በአጠቃላይ አድርገን ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመጀመሪያውን ሐሙስ የመመለስ ቀን ብለን ሰይመን እንቀጥላለን ማለት ነው ሁለተኛው ደግሞ ለጊዜ ያሉን ሁለት ናቸው ብያችኋለሁ ሁለተኛው የይቅርታ ቀን ነው ሰዎች እንደምታውቁት በነገራችን ላይ እያንዳንዱ ክርስቲያን እርስ በራሱ ይቅርታ ካልተባባለ ከአምላኩ ከክርስቶስ ዘንድ ይቅርታ ሊያገኝ አይችልም እና በዚህ አጋጣሚ ሽማግሌ ጠፍቶ በጣም ብዙዎች ይቅር መባባልን ፈልገው ወዳጅ የሆኑ ሰዎች ጓደኛ የሆኑ ሰዎች በጣም የሚተሳሰቡ ሰዎች ትዳር ያላቸው ሰዎች ባልና ሚስት የሆኑ ሰዎች በጮኝነት ህይወት ላይ ያሉ ሰዎች ኢቭን በልጅ ሁሉ የተባረኩ ሰዎች ሳይቀር ተጣልተው ሆድና ጀርባ ሆነው እስቲል ነው የኛ ላይቭ ይከታተላሉ እነዚህ ሰዎች ኢትዮጵያ ውስጥ ሊሆኑ ይችላሉ ከኢትዮጵያ ውጭ ሊሆኑ ይችላሉ አገር ቤት ሊሆኑ ይችላሉ ሩቅ ምስራቅ ሊሆኑ ይችላሉ አውሮፓ ሊሆኑ ይችላሉ ባሉበት ቦታ ሆነው ግን ይቅር መባባል የሚፈልጉ ከሆነ ልቡ ይሄን ያሰበ ሰው ብቻ ይምጣ እኛ ያኛውን ሰው ፈልገህ አምጣ ምናምን አንልም መልእክቱ ለዛ ሰው እንዲደርስ ብቻ ግን ሪከርድ ተደርጎ እንዲቀመጥለት እናደርጋለን እና እንዲህ አይነት ፕሮግራሞችም ይኖሩናል በዚህ አጋጣሚ እንግዲህ በአሁኑ ሐሙስ የሚኖረን መርሃ ግብር የሚሆናል ተወዳጆች ቀደም እንዳልኳችሁ የመመለስ ነው የተለያዩ ሰዎች በሶስ ሊሆን ይችላል በተለያዩ አይነት ልምዶች ውስጥ ሊሆን ይችላል በባዳም ልቆም ጭምር በተለያዩ አይነት ልምዶች ውስጥ ያሉ ሰዎች ካሄዱበት የጥፋት መንገድ እንዲመለሱ የመመለስ ቀን ብለን የሰየምናትን ሐሙስ ቀን ማታ 3 ሰዓት እንገናኛለን በደንብ ከነዛ እህት ወንድሞቻችን ጋር እናወራለን ቀጣዩ ሳምንት ሐሙስ ሲመጣ የይቅርታ ቀን ነው የሚሆነው በዛ ቀን ደግሞ ይቅር መባባል የምትፈልጉ ሰዎች ገሱን እናመቻችላችኋለን ከናንተ የሚጠበቀው ተጸጸታችሁ መታችሁ ያንን ወዳጃችሁን ቤተሰቦቻችሁንም ሊሆን ይችላል ያገባህትን ሴት ሊሆን ይችላል ወይም ደግሞ ፍቅረኛሽ የሆነውንም ወንድ ጭምር ሊሆን ይችላል ኦኬ ልጆች የወለደችን ሚስትህንም ሊሆን ይችላል ይቅር ማለት የምትፈልጉትን ሰው መታችሁ ይቅር ትላላችሁ ማለት ነው እንደ ሁኔታው ደግሞ የቀጠለን ሰዎች እንደሚገጥማቸው ችግር ብዛት ደግሞ የተለያዩ ቀናቶችን ደግሞ ከፋፍለን እንወያያለን እንቀጥላለን ማለት ነው አቁሙ ኦርቶዶክሳውያን ይሄ መልካም ወጣት የምትሉትን ነገር አቁሙ እያላችሁን ላስጀመራችሁን ሰዎች በአጠቃላይ እናመሰግናችኋለን ሁለት ቪዲዮ ሪፖስት አድርጌያለሁ ሁለቱንም ቪዲዮ ለሰሩት ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሸልማቸዋለሁ ምክንያቱም ይሄንን የመሰለ ትልቅ ዓላማ ይሄንን የመሰለ ትልቅ ራዕይ በደንብ በብዙዎች ዘንድ እንዲታወቅ ስላደረጉልን በጣም ነው እናመሰግናቸው እናም ደግሞ በደንብ ሊጨበጨበላቸው ይገባል ይሄ በጣም የሚበረታታ ስራ ነው በተጨማሪ ደግሞ ሁላችሁም ኦርቶዶክሳውያን ሪፖስት ያደረኩት ቪዲዮ ላይ በፍጹም መልካም ወጣት የሚል ነገር ማዘጋጀት ያችሉ እንዴት እንደዚህ ትላላችሁ ይሄን ሐሳብ ሰርቃችሁ የእንትና ሐሳብ አይደለም ወይ ምናምን ለሚሉ ሰዎች በአጠቃላይ
ኮሜንቶቻቸው ላይ ገብታችሁ ስላስተዋወቃችሁልን እናመሰግናችኋለን ብሏችሁ። በዚህ ሰዓት በነገራችን ላይ በጣም ውዱ ነገር ምንድነው ማስታወቂያ ነው እና ያለ ገንዘብ ያለ ክፍያ ፕሮሞት ሳላደረጉልን እናመሰግናለን። እኛ ባለችን አቅም ለሰሩት ማስታወቂያ ለወንድማችንም ስማቸውን ስለማላቀው ነው ለሱም 10,000 ብር እልክለታለሁ። አካውንቱን በውስጥ መስመር መጥቶ ይጻፈልኝ። ለእህታችንም 10,000 ብር እንሰጣታለን ማለት ነው። እንግዲህ ጀምረናል። እግዚአብሔር አምላክ ያስፈጽመን። ሌላው ኦርቶዶክስ የሆናችሁ ቶች ወንድሞች በጸሎታችሁ አስቡ። እንዲህ አይነቱ ነገር ተጀምሮ ከፍጻሜ ይደርስ ዘንድ ብዙዎች ደግሞ መልካም የሆነን ፍሬ የሚያፈሩበት ፕሮግራም ይሆን ዘንድ እንደው እግዚአብሔርም ሊጨምርበት ይገባልና ሁላችሁም ባላችሁበት ፕሊስ በደንብ ጸሎት አድርጉልን። መልካም ወጣት መርሃ ግብር ከዚህ በኋላ ተጀምሯል። ቀጣይ ሳምንት ሐሙስ ሁላችሁም እንዳትረሱ፣ ሁላችሁም እሺ፣ ማንም ሰው እንዳይረሳ። ታሙ ማለት የምትፈልገው ነገር ካለ ድልስት ዲያቆንዬ ቃልዮት ያሰማልን። አዲስ አካውንት ይሄን እየተናገርክ አዲስ አካውንት ተከፍቷል። ቴሌግራም አካውንት ባዮ ላይ ያለ ገና አዲስ ነው የከፈትኩት የሚል አሁን ነው ሰው ሼር ያረጋልኝ እና 1000 ምናምን ሰው ፎሎወር አለው። በአንተ ስም ነው የተከፈተው። ያ አካውንት የፈለገ አትናቴዎስ አይደለም። ቴሌግራም ቻናል የለውም። ገብታችሁም ቴሌግራም ባዮ ላይ አታገኙትም። ድንገት ከዚህ ፕሮጀክት ጋር በተያያዘ ወይም ደግሞ ከዚህ ሐሳብ ጋር በተያያዘ ሁለት ሐሳቦችን ተናግረዋል ዲያቆን ፈለገ አትናቴዎስ። ምንድነው እሱ? አንዱ ለተመለሱ ሰዎች ወይም ደግሞ መመለስ ለሚፈልጉ ሰዎችን ሐሙስ ዕለትና እንደዚሁ ደግሞ በየሳምንቱ አንድ ቀን መልካም ወጣት የሆኑትን ወደ ቤተክርስቲያንም ለመመለስ ከሱስም ለመውጣት የሚፈልጉ ሰዎችን ስራ እንሰራለን ነው የተባለው። ይሄንን ለፈለገ አትናቴዎስ በውስጥ ጻፉለት። ቀጥሎ ደግሞ ለኔ ጻፉልኝ። ቴሌግራም ቻናል ግን የለንም። ቪዲዮን ማሳየት ካለብኝ ያው ማስተዋወቅ ይሆናል ብዬ ነው። ከዚህ በፊት ታስታውሳለህ ፈለገ እኔ በኔ ስም ተከፍቶ ተመስገን የጌታ ልጅ ቁጥር 2 የሚል በኔ ስም ተከፍቶ ሂዱና ሪፖርት አድርጉ የኔ አይደለም እላችኋለሁ። በአንዴ ነግራቸው 500 ሰው ፎሎ አድርጎት መጣና አሁንም እጄ በነግራቸው ባሳያቸው ፎሎ እንዳታረጉት። ግን ይሄንን ቪዲዮን ብቻ ላሳያቸው ዲያቆንዬ። እሺ ልጆች አሉ። አሁን አንተ ከሷ ጋር ቆይ ሶሪ ሰማኛል። ላውራ ፈልጌ ከስር ጽፌ ነው ያስገባችኝ። እሺ እሺ ጠብቀን። እሺ እሺ ሶሪ አለተም ይሄ ነው በቃ። ባያችሁ ጊዜ ቴሌግራም ግሩፕ ከፍቻለሁ፣ ሊንኩን ባዮ ላይ አለ፣ ተቀላቀሉ። ሰው የለውም ገና ነው ብሎ ነው የጀመረውና ይሄ ውሸት ነው ወገኖች። ራስን በትልቁ አድርገህ ደግሞ እሺ መልካም ኦኬ። ይሻላል ኮኪ። እሺ ወንድማችን ብሩህ እንደምን አለ? ምን ልታወራ ነበር የፈለከው? ሰላም አለው። ሰላም ሁላችሁንም ሰላም እያችኋለሁ። እኔ ላውራ የፈለኩት በእርግጥ አንተን በግሌ ለማውራት ነበር ያሰብኩት፣ ወይ አንተን ወይ ኤርሚ። መጀመሪያ እኔ ከእምነቱና እንትን ድሮ ፕሮቴስታንት ነበርኩኝ፣ ግን በመሃል ኦልሞስት ወደ 7 እስከ 8 አመት ምንም አይነት እንትን ላይ የለውም። ግን አንዳንዴ ቤተክርስቲያን ሄዳለሁ። የፕሮቴስታንት ሳይሆን ቤተክርስቲያን ሄዳለሁ። ጨርቆስ አካባቢ ነበርኩኝ መኖሪያ። ጨርቆስ ቤተክርስቲያን አንዳንዴ ተሳልሜ ሄዳለሁ፣ ግን ምንም እንትን የለኝም አሁን ላይ። ስለዚህ በደንብ አውርቼ ካንተ ጋር እንትን ብታወረኝ ወይ በውስጥም ይሁን ወይ ብቻ አግኝቼ በማወራው ነገር ራሱ እንትኑ ብመቻችልኝ በጣም ደስ ይለኛል።
መልካም ወጣት ባልከው ላይ መዛው ተገኝቼም ላወራ ፈልጋለሁ ብዬ። መልካም ምንም ችግር የለውም። ብሩህ ተስፋ ስምህ ራሱ ብሩህ ተስፋ የምርቴን በጣም ነው የምትመቸኝ። ባይዘው ሰሞኑን በ15 ቀን ውስጥ ምናምን ወይ በዚህ አንድ ወር ውስጥ ምናምን ብዙ ነገር አይቻለሁ። ከድሮም ደግሞ ማይዋጥልኝ ነገር ነበረኝ ምናምን ብዙ ነገር ደግሞ እየተረዳውም ስለሆነ በጣም ቴንኪው። በጣም ነው የምወደው፣ በጣም ነው ማከብረው። ግን አግኝቼ ባወራ ደስ ይለኛል ከዚህ በኋላ። እሺ ብሩዬ እኔም በጣም ነው የማመሰግነው። ያክብርልኝ። እኔም እጅግ በጣም ሞድ ነገራችን ላይ ሁላችሁንም ነው በጣም ሞዳችሁ። ብሩዬ ትንሽ እንትን ቴሌፎን ነው ያደረከው? አዎ እሺ እንትን እስከዛ እንደዛ ይሻላል እና መልእክት ጻፍልኝ ይሻየዋለሁ። ይቅርታ የኔ ተወዳጆች፣ አሁን ላይ ይሄንን ሐሳብ ያው አብረው ሲያማክሩኝ የነበሩ ልጆች ቀኑ እንዲቀየር ብለው በውስጥ ጽፈውልኛል። ቀኑ የሚሆነው አርብ ይሆናል ማለት ነው። እርግጥ በአሁኑ ጻድቅ ወይኔ ሐሙስ ኦ ማይ ጋሽ እኮ ሐሙስ ዋው። የኔ ተወዳጆች በዚህ አጋጣሚ በአሁኑ ሳምንት እንጀምረዋለን። እሺ በአሁኑ ሳምንት እንጀምረዋለን። አርብ ማንም ሰው እንዳይቀር። ሐሙስ ለኔ በጣም ልዩ ቀን ነው። ሐሙስ ቀን ስንት ነው? እስቲ ጻፉልኝ። ግንቦት ስንት ነው ሐሙስ? አረ ፕሊስ ጻፉልኝ ፕሊስ። እንዴ ግንቦት ስንት ነው ሐሙስ? ግንቦት 21 እና ግንቦት 21 የት ነው የሚካሄደው? የት ነው የሚካሄደው? እስቲ ትክክል ያ ወደ ጻድቃኔ ማርያም እሄዳለሁ። ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ እሄዳለሁ። ጻድቃኔ ማርያም ስለሷ ብዙ ብናገር ደስ ይለኛል፣ ግን አንደበት ያጥረኛል። እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ እንደደርስ ያደረገችኝ የጻድቃኔ ማርያም ናት። በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት እሄዳለሁ። ሐሙስ ዕለት ሐሙስ የኔና የእናቴ ብቻ ቀን ነው። በቃ ማለት እኔ እና እሷ የምናወራበት ቀን ነው እና ሐሙስ የለውኝም። እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክል ጥላቻ ሰው ሊቋቋም አይችልም ነበር። ግን የክርስቶስ እናት የመድኃኔዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከለላ ስለሰወረችኝ ጠላቶቼ በአጠቃላይ ወረወሩት ጦር በኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ። እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥም። እና ይቅርታ አድርጉልኝ። የዛን ቀን እሄዳለሁ ጻድቃኔ እና አርብ ይኖረናል። እሺ አርብ ይኖረናል እና ፈለገ አትናቴዎስ መልካም ወጣት በሚል ሰበብ ወጣቶች ማሰልጠን አትችልም ምናምን ምን ድሮስ ታስተምራችኋለህ ኢየሱስን አታውቀውም ምናምን ብላችሁ ማስታወቂያ የሰራችሁልኝ ሰዎች በጣም ነው ማመሰግናችሁ። የማይቀር ጉዳይ ነው። አርብ በየሳምንቱ የተለያዩ አይነት ፕሮግራሞች ይኖሩናል። በመጀመሪያ ዙር የመመለስ ቀን ፕሮግራም ይኖረናል። ከዛ በኋላ ደግሞ የይቅርታ ቀን ፕሮግራም ይኖረናል። በመመለስ ቀን ከተለያዩ ልምዶች መመለስ የምትፈልጉ ወንድሞች በውስጥ መስመር ጻፉልን። በላይቭ መምጣት የምትችሉ ደግሞ በላይቭ መታችሁ ድል እንሰጣችኋለን። ካላችሁበት ለመመድ እንድትወጡ የተቻለንን እኛም እናደርጋለን። በይቅርታ ቀን ደግሞ ይቅር መባባል የምትፈልጉ እህት ወንድሞች መታችሁ ከእናት ከአባቶቻችሁ ጋር ተጋጭታችሁ ሊሆን ይችላል። ከአክስቶቻችሁ፣ ከአጎቶቻችሁ፣ ከአያቶቻችሁ፣ ከቅድመ አያቶቻችሁ፣ ከጓደኞቻችሁ፣ ከፍቅረኛችሁ
እንደው ልጅ የወለደችልህ ሚስት ጋር የልጆችሽ አባት ከሆነ ባለቤትሽ ጋር ተጣልታችሁ ሊሆን ይችላል እና ይቅር መባባል የምትፈልጉ መታችሁ አርብ ትከታተላላችሁ ማለት ነው። እና ኦርቶዶክስ የመልካም ወጣት ተጀምሯል። መልካም ነገርን ለማድረግ ሰው የግድ የሆነ እምነት ተከታይ መሆን የለበትም። ሁላችሁም እንዳትቀሩ ለማለት ያክል ነው። ቤታዬን እንኳን ደህና መጣሽ። እንዴት አለሽ? አንቺ ተወዳጅ ሆንሽ ልጅ። ደህና ቆያችሁ። እንዴት ነህ ወንድም? አለሁልሽ እግዚአብሔር ይመስገን። ቤታዬ መቼ ነው የምትመጪው? የመልካም ወጣት ስልጠና ጀምረናል። የመልካም ወጣት ስልጠና ላይ በነገራችን ላይ ይቅርታ ቤታዬ፣ በዚህ አጋጣሚ ሁሉም ከእንደገና ይመጣሉ። በላይቭ ስትሪም መርሃ ግብራችን ላይ ሁሉም እነ ቤለም ሁሉም አዲስ የሚመጣም ልጅ አለ። ቲክቶክ ላይ ብዙዎቻችሁ የምታውቁት ይሁን አይሆን ያላቅም ቡራ ቡል ነው ቡራ ቡል ምናምን አይነት ስም ያለው አንድ ወንድማችንም ይመጣል። ሁሉም ይመጣሉ። ሁሉም ክርስቶስ የተሰቀለው ለነሱ ነው፣ ስጋውን የቆረሰው ለነሱ ነው፣ ደሙን ያፈሰሰው ለነሱ ነው። ሁሉም ይመጣሉ፣ እናወራቸዋለን። እና እድሜ ትንሽ ገፋ ብሏል፣ ግን አንተ ወንድሜ የወጣቶች ካልክ ብቅ እላለሁ እመጣለሁ፣ ሁልጊዜም አለ። እድሜ ገፋ ብሏል፣ ደስ ይላል። አይ ኧረ ገና ነን እንዴ ተይ እንጂ ቤታዬ። ብቻ ግን ነግርሽና ንገረንና ሁላችንም እንመጣለን። በቃ ችግር አንቺ ስትመጪ ነዲቦንም ምናምን አንድ ላይ ሆናችሁ ትመጣላችሁ። እዛ አንድ ላይ አንዳንድ ሀሳቦችን አንስተን አውርተን ተማምረን እንሄዳለን። እግዚአብሔር ይርዳን። ኦኬ እና ድል አልሰጠው ሰውን መደልስት ሄሉ ቤታዬ፣ በዚህ አጋጣሚ ሄሉን ተዋውቂያት። ሄሉ በጣም እጅግ በጣም እንወዳት እህታችን ናት። በጣም በብዙ ነገሮች እየጠነከረች እየበረታች ያለች እህት ነች። ተዋውቂያት። ሰላም ሄሉ፣ እንዴት ነሽ? አውቃታለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አለሁ። እሺ ታዲያ ሁለት አይነት አፋሮች። እሺ ሄሉ ማለት የምትፈልጊው ነገር ካለ ድልስትሽ። አይ ምንም የምለው የለም። እሺ መልካም። እኔ እኮ ሁላችሁንም እንዳልይዛችሁ ብዬ እኮ ነው። አቡዬ ያለሽ ዘማሪት አቡዬን የተወሰኑ ሀሳቦችን ሰጣ ደግሞ ብዘምርልን አሪፍ ነው። አለሽ አቡዬ? አለው እየሰማሁ ነው። እንደምን ሁላችሁም እዚህ ውስጥ ያላችሁ ቤተሰቦችህንም እየተከታተሉ ያሉትን እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ብሎኛል። በትላንትናው አገልግሎትም በጣም ደስ ብሎኝ ነው ያደርኩት። እግዚአብሔር ይመስገን። አቡዬ አንድ ዝማሬ እንድዘምሪልን ፈልገን ነበር። የልብሱን ጫፍ ነካው የሚለውን ዝማሬ ብዘምሪልን ደስ ይለናል ካላስቸገረን። ኧረ ልዘምር አይደል የመጣሁት ዘፈኑን ትቼ ዘምሪልን። እሺ እንደውም ክራር ማሲንቆ ይዤ መጥቼ እንደዛ ብዘምር ደስ ይለኝ ነበር፣ ግን አገሩ አይመችም። ወደፊት እንግዲህ ኢትዮጵያ ስመጣ እንደዛ ዘምራለሁ። አረ ችግር የለም፣ እንደዚሁም ቢዘመርልን ችግር የለውም አቡዬ። እሺ ከርታ የልብሱን ጫፍ ብነካ አደንጌታዬ ብጠጋ ቀጥ ይላል ደሜን አምናለው ፈዋሽም
እርሱ ብቻ ነው። የልብሱን ጫፍ ብነካ አዳኝ ጌታዬን ብጠጋ ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘቤን ስዘራ አጣው ጥበበኛ የሚያቆም ሕመሜን አሁን ግን አየሁት ከርቀት አዳኜን አታቁሞኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ላስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። 12 ዓመት ኖርኩኝ ተገልዬ እያነባው መረት ስደት ከገላዬ አሁን ከስሙ ጋር የሚቀላቅለኝ ኢየሱስ ክርስቶስ መድኃኒቴ ታየኝ። አልፋለሁ ወደ እርሱ ሰልፉን ሰባብሬ ቀሚሱን ነክቼ እድናለሁ ዛሬ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼም እርሱ ብቻ ነው። 12 ዓመት ደም ስለፈሰሰኝ መራመድ ተሳነኝ አቅም እያነሰኝ አሁን ጌታዬን ሳይ ጉልበቴ በረታ የዘመናት ጭንቄን ህልሜን የሚፈታ አንተ አቁሞኝ እኔ ልካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። ጎበዝ የተባሉ ሰዎችን አልፌ ቆምኩኝ እንደገና ስሙን ተደግፌ ቀሚሱን ስነካው ደሜም ወዲያው ቆመ ኃይል ወጥቶኛል ብሎ ባሪያውን አከመ። ሁሉ ቢጸየፈኝ እርሱ ግን አቀፈኝ በስስት እያየኝ በሰላም ሂጂ አለኝ። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼም እርሱ ብቻ ነው። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። አቡዬ እኔ ስዘምር ደስ የሚለኝ ፓርት ልክ ሲያልቅ